ተናፋቂው መጣ። አዎ እየገሰገሰ ነው፣ እየመጣ ነው። ከሚቀበሉት አላህ ያድርገን፣ ከሚደርሱት አላህ ያድርገን። ማንም ከማዕከላችን ሳይጎል የሚያገኝ አላህ ያድርገን። ደርሰውም በአግባቡ ከሚጠቀሙት አላህ ያድርገን። ይህ ተናፋቂው ወር ረመዳን ነው። በሁሉም ሙስሊም ልብ ላይ ያለ፣ ሁሉም የሚወደው የሚደሰትበት፣ ረሕመቱ የበዛበት፣ ኸይር ነገሮቹ እጅጉም የበዙበት፣ አላህ የመረጠው ቁርአንን መርጦ ያወረደበት ወር ይህ ረመዳን ወር በብዙ ሙስሊም ልብ ላይ ትልቅ ቦታ አለው። ነገር ግን እኛ ይህ ታላቅ ወር እየመጣ ነው፣ ምንድነው ዝግጅት ያደረግነው? በምን መልኩ ልንቀበለው ሳሰብነው? ሁሌ በየዓመቱ ረመዳን ሲመጣ እንድንቀበል አላህ ወፍቆን ሳለ ነገር ግን የምንቀበልበት መንገድ ጥሩ ካልሆነ ደግሞ ከገባንም በኋላ በዚህ በተናፋቂው በተወዳጅ ወር ውስጥም ሆነን የምንሰራው ስራ ስኬታማ ላይሆን ይችላል። ለምን? አቀባበላችን ከተበላሸ ካልተስተካከለ፣ ዛሬ ዝግጅት አድርገን ካልሄድን ለነገው ይከብዳልና ነው። ቀደምቶቹ አመቱ በአጠቃላይ እነሱ ጋር ረመዳን ነበረ። አመቱን በአጠቃላይ አላህ ረመዳኑን ወፍቋቸው እንደጾሙት ዱዓቸው እሱ ነው። አላሁመ ተቀበል ሚና፣ አላህ ወይ ከኛ ተቀበለን፣ አላህ ወይ ከኛ ተቀበለን። የደጋጎቹ ዱዓ ነበር የቀደምቶቹ። ከዛ በኋላ 6 ወር ይህንን ተቀበለን ተቀበለን ካሉ በኋላ ቀሪ 6 ወራቶችን ደግሞ አላሁመ በሊግና፣ አላህ ወይ አድርሰን፣ አላህ ወይ አድርሰን እያሉ አላህ እንዲያደርሳቸው ምን ያደርጋሉ? ይማጸናሉ። ስለዚህ እነሱ ጋር አመቱ በአጠቃላይ ይህ ተናፋቂ ወር ውስጣቸው ነበር። ሁሌም ይናፍቁት፣ ሁሌም ይወዱት ነበር። ስለዚህም ነው በዚህ ጉዳይ እንድንነጋገር፣ በዚህ ጉዳይ ትኩረት ሰጥተን ከመቼውም በላይ እስከዛሬ ካሳለፍናቸው ረመዳን በእኛ ላይ ልዩ እኛን የሚቀይሩ የምንለወጥበት ትልቅ ደረጃ የምንደርስበት እንዲሆን ነው ዛሬ ፕሮግራም ያዘጋጀሁት። አምር ብኑ ቀይስ የሚባሉ ታላቁ ዓሊም ሙሐዲስ ምን ይላሉ? ጡባ ሊመን አስለሐ ነፍሰሁ ቀብለ ረመዳን። ጡባ ምንኛ አማረ፣ ምንኛ ታደለ። ማን ነው እሱ? ከረመዳን በፊት ነፍሱን ያስተካከለ፣ ራሱን ያረመ፣ የቀየረ፣ ዝግጁ አድርጎ ረመዳንን የተቀበለ ጡባ አሉት። ሱብሓነላህ። አዎ ይህ ተናፋቂ ወር ትልቅ እጅጉን ትልቅ ጥቅም አለው። አንድ ዓሊም ረጀብ የሚባለው ወር ያሳለፍነው ወር የሚዘራበት ወር ነው